ጂፕሰም ፋብሪካ በንጋት ኮርፖሬት ስር ከሚገኙ ትልልቅ ኩባንያዎች ውስጥ አንዱ ሲሆን እንግዲህ ይሄ ፋብሪካ የተለያዩ የጂፕሰም እና የጂፕሰም ውጤቶችን በማምረት ለገበያ እያቀረበ ይገኛል ማለት ነው። እንግዲህ ይህ ፋብሪካ የሚገኘው በምስራቅ ጎጃም ዞን ደጀን ከተማ ሲሆን እንግዲህ ፋብሪካ ያለበት ወይም ደጀን ከተማ የሚገኝበት ማለት ነው ከአዲስ አበባ በ229 ኪሎ ሜትር ከባህር ዳር በ335 ኪሎ ሜትር እና ዞኑ ደብረ ማርቆስ ደግሞ በ70 ኪሎ ሜትር ርቀት ላይ ይገኛል ማለት ነው። እንግዲህ ይህ ፋብሪካ የአማራ ክልል መግቢያና መውጫ በር እንዲሁም የበርካታ ማዕድናት ክምችት ካለበት አባይ ሸለቆ ጫፍ ደጀን ከተማ ላይ የሚገኝ ሲሆን በሀገራችንና በክልላችን በኮንስትራክሽን ዘርፍ የሚታየውን የግብዓት እጥረት ለመፍታት በአማራ ክልል የመጀመሪያው የጂፕሰም ፓውደር እና የጂፕሰም ቦርድ ፋብሪካ በመሆን ለገበያ እያቀረበ የሚገኝ ትልቅ ፋብሪካ ነው ማለት ነው። እንግዲህ ይህ ፋብሪካ የመጀመሪያው ነው ስንለው እንግዲህ በአማራ ክልል የጂፕሰም ቦርድ፣ ሲሊንግ ቦርድ እና የፓውደር ምርቶችን በመጀመሪያ ጊዜ በማምረት ለገበያ እያቀረበ ያለ ትልቅ ድርጅት ነው ማለት ነው። ስለዚህ እንግዲህ ፋብሪካ በሰለጠነ የሰው ኃይል በመታገዝ ደንበኞችን ምርቱን በሚፈልጉት አይነት በአስተማማኝ የግብዓት አቅርቦት በተሻለ የመሸጫ ዋጋ መጠንና ጥራት እንዲሁም በተሻለ ፍጥነት በማምረት ለደንበኞቹ እያደረሰ የሚገኝ ኩባንያ ነው ማለት ነው። እንግዲህ ይህ ፋብሪካ ከሌሎች ለየት የሚያደርጉት የራሱ መለያዎች አሉት። አንደኛ የመንግስት የልማት ድርጅት በመሆኑ በተለያዩ ማህበራዊ ድጋፎች ሁሉ የበኩሉን አስተዋጽኦ እያደረገ የሚገኝ ትልቅ ካምፓኒ ነው ማለት ነው። እንግዲህ ይህም ፋብሪካ ለየት የሚያደርገው በመንግስት የልማት ድርጅት የተመሰረተ የህዝብ ሀብት በመሆኑ ለህዝቡ የተለያዩ ወይም ለአካባቢው ማህበረሰብ የተለያዩ ድጋፎችን ማድረግ የሚችል ኩባንያ ነው። በክልሉ ብሎም በሀገራችን በሚያጋጥሙ የመሰረተ ልማት ችግሮች ሁሉ ህዝባዊ ድጋፍ የሚያደርግ ደንበኞች ምርቱን በሚወስዱበት ጊዜና የምርት ጥራትና አንዳንዴም በሚያጋጥሙ የምርት ጥራት ችግሮች ሁሉ ምርቱን በመመለስ ትክ ምርት በመስጠት በኩል የራሱ ልዩ የሚያደርጉት ነጥቦቹ ናቸው ማለት ነው። እንግዲህ ከፍተኛ የሆነ የማምረት አቅም ያለው ኩባንያ ነው ማለት ነው። እንግዲህ የሚያመርታቸው ምርቶቹ ምንድናቸው ካል ሶስት የተለያዩ ዋና ዋና ምርቶች አሉት ማለት ነው። አንደኛው የጂፕሰም ቦርድ ይባላል። እንግዲህ ጂፕሰም ቦርድ ለግድግዳ ፓርቲሽን አገልግሎት የሚውሉ በጥራት የሚመረቱ የውጩን የቦርድ የማምርቶ የመግዛትን ሁኔታ የቀነሰ ወይም ዶላርን ምንዛሬን የቀነሰ ምርት ነው ይዘን የቀረብ ነው ማለት ነው። እንግዲህ የጂፕሰም ቦርድ ከውጭ ነው እየመጣ ወደ ሀገር ውስጥ ለገበያ ይቀርብ የነበረ ማለት ነው። እንግዲህ ምርት በሀገር ውስጥ በማምረት የውጭ ምንዛሬን መቀነስ እና ማስቀረት የተቻለበት ሁኔታ ነው ያለው ማለት ነው። ሌላው ደግሞ ጂፕሰም ፓውደር ይባላል። እንግዲህ ጂፕሰም ፓውደር ለግድግዳና ለኮርኔስ አገልግሎት የሚውሉ ሁለት አይነት ምርቶችን ያመርታል። አንደኛው ጻዕዳ ይባላል፣ ሁለተኛው ደግሞ ላሊበላ። እነዚህ የፓውደር ምርት አይነቶች ናቸው። እንግዲህ የጻዕዳውን ስንመለከት የጻዕዳው የቻክና የቅርጻ ቅርጽ አለው፣ የግድግዳና የኮርኔስ ማለት ነው። የላሊበላውም የቻክና የቅርጻ ቅርጽ አለው ለግድግዳና ለኮርኒስ። ስለዚህ የትመን ጂፕሰም ፋብሪካ ሁለት አይነት የፓውደር ምርቶችን በማምረት ለገበያ እያቀረበ ይገኛል ማለት ነው። እነዚህ ምንድነው ለመድገም፣ አንደኛው የጻዕዳ ይባላል፣ የጻዕዳ የቻክና የቅርጻ ቅርጽ። ሁለተኛው ደግሞ የላሊበላ የቻክና የቅርጻ ቅርጽ ምርቶችን በማምረት ለበርካታ ዓመታት በጥራት እንዲሁም በተሻለ ፍጥነትና አቅርቦት እንዲሁም በታማኝነት ለደንበኞቹ እያቀረበ የሚገኝ ትልቅ ፋብሪካ ነው ማለት ነው። እንግዲህ ሶስተኛው ደግሞ በሲሊንግ ቦርድ ይባላል። ለኮርኒስ አገልግሎት የሚውል የተለያዩ ውበትና ዲዛይን ያላቸው የኮርኒስ ምርቶችን በማምረት ለገበያ የሚያቀርብ ድርጅት ነው ማለት ነው። እንግዲህ የሲሊንግ ቦርድ የሚባለው የተለያዩ ውበትና ዲዛይን ያላቸው ምርቶችን አምርቶ ለገበያ ለማቅረብ በሙከራ ሂደት ላይ ይገኛል ማለት ነው። እንግዲህ እነዚህ ሶስተኛው ምርት ወይም የሲሊንግ ቦርዱ ምርቱ በሂደት ላይ በሙከራ ላይ ስለሆነ በቀጣይ አስፈላጊ ነገሮች ተጠናቅረው ሲያልቁ ለገበያ የሚቀርብ ይሆናል ማለት ነው ምርቱ ማለት ነው። እንግዲህ የምርቱን ተፈላጊነት ስንመለከት እንግዲህ በሁሉም የሀገሪቱ ክፍል ምርቱ ተደራሽ እየሆነ የትኛው ማህበረሰብ እየተጠቀምበት ይገኛል ማለት ነው። እንግዲህ ከምርቱ ተፈላጊ እንዲሆን ከሚያደርጋቸው ነጥቦቹ ውስጥ አንደኛው የምርት ጥራቱ ማለት ነው። እንግዲህ የትመን ጂፕሰም ፋብሪካ የአካባቢውን የጂፕሰም ፍላጎት ከማሸፈን ባለፈ በሁሉም የአማራ ክልል ምርቱ ተደራሽ ሆኖ ምርቱን እንደ የትኛውም አካባቢ እየተሸጠ የሚገኝ ፋብሪካ ነው ማለት እንዲህ እንደሆነ ያደረገው ደግሞ አንደኛ ጥራቱ ነው። ሁለተኛ ደግሞ የማምረት አቅሙ የማሽኑ የማምረት አቅም ሁሉንም የሀገሪቱ ክፍል መሸፈን የሚያስችል የማምረት የተሻለ አቅርቦት ያለው በመሆኑ ደንበኞቻችን በደንብ ለረጅም ዓመታት ለበርካታ ዓመታት በደንበኝነት እንዲቀጥሉና ሁሉንም የሀገሪቱን ክፍል እንድንሸፍን አስችሎናል ማለት ነው። እንግዲህ ሌላው ደግሞ
ኳሊቲ ነው። ያው ኳሊቲ ምርትና ኳሊቲያችን እንግዲህ የተሻለ ጥራት ያለው በመሆኑ ደንበኞቻችን ለረዥም ዓመታት አብረውን በደንበኝነት እንዲቀጥሉ አስችሏቸዋል። ሌላው ምንድነው? ዋጋው ነው ማለት ዋጋው እንግዲህ የአካባቢው ማህበረሰብ መሰረት ያደረገ የሀገሪቱን ኢኮኖሚ መነሻ በማድረግ እየተጠና በጥናት የሚወጣ የመሸጫ ሂሳብ ዋጋ ያለው በመሆኑ ማህበረሰቡ ሳይሳቀቅ እንደ ልብና በፈለገውና ኪሱን ባማከለ መልክ የአካባቢ ወቅታዊ ጥናቶችን ነባራዊ ሁኔታዎችን ማዕከል ያደረገ ወይም መሰረት በማድረግ የመሸጫ ዋጋ እየተሸጠለት ወደ ገበያ እንድንገባ እና ደንበኞቻችን አብረው እንዲዘልቁ ካስቻሉ ነጥቦቹ ናቸው ማለት ነው። እንግዲህ የድርጅቱን ታማኝነት ስንገልጽ የድርጅቱ ታማኝነት እንግዲህ ያው በርካታ ዓመታትን የተሻሉ የፓውደር ምርቶችን በማምረት ለገበያ እያቀረበ ያለ ፋብሪካ ነው። እንግዲህ ፋብሪካ ለረዥም ዓመታት ደንበኞቹን አብሮ ይዞ እንዲሄድ ያደረገው የድርጅቱ ታማኝነት ነው። እንግዲህ የልማት ድርጅት ነው፣ የመንግስት የልማት ድርጅት ነው ብያለሁ ቀደም ብዬ እንደገለጽኩት። ስለዚህ ለማህበረሰቡ ድጋፍ የሚያደርግ እንደመሆኑ ከመሆኑም ባሻገር በሚያገኙ ትርፍ ደግሞ አካባቢው በመምራት በውሃ በመንገድና በተለያዩ ጤና ተቋማትን፣ ትምህርት ቤቶችን ድጋፍ በማድረግ በኩል የበኩሉን አስተዋጽኦ እያደረገ ነው። ከዚያ ውጭ ደግሞ በተለያዩ የማህበረሰብ አቀፍ በጤና ተቋማትም የተለያዩ ድጋፎችን በማድረግ ላይ ይገኛል ማለት ነው። እንግዲህ የመንግስት ግዴታዎችን በመወጣት የስራ ዕድል በመፍጠር ሌሎችንም በርካታ ነገሮችን በማድረግ እንዲሁም ደግሞ ህጋዊ የመንግስትን የፋይናንስ አሰራር በመጠበቅ እየሰራ የሚገኝ ኩባንያ በመሆኑ በመንግስት በኩልም በማህበረሰቡ በኩልም ከፍተኛ አመኔታ ያለው ድርጅት ስለሆነ በደንበኞች ዘንድ ትልቅ የሆነ ታማኝነት ያለው ድርጅት ነው ማለት ነው።